ወርቅ የሀብት ማከማቻ ብቻ ሳይሆን የኢኮኖሚ መረጋጋትን ለመጠበቅ የሚያስችል ብልህ የኢንቨስትመንት ምርጫ ነው። በተለይ አቅምን ባገናዘበ መልኩ በትንንሽ ግራም መጀመር ለሚፈልጉ 4 ግራም ወርቅ ለምን ተመራጭ መነሻ እንደሆነ እስቲ እንመልከት። ለዛሬ ከዛ በፊት ግን ይዘንላችሁ የመጣ ነው የ4 ግራም ወርቅ በ21 ካራት በስንት እንደሚሸጥ መረጃን ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን መቆየት እንዳትረሱ። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ ማድረግ፣ ሼር ማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። 4 ግራም ለምን ተመራጭ ሆነ? የመጀመሪያው ተደራሽነት ነው። ትልቅ ካፒታል ሳያስፈልግ በየደረጃው መግዛት የሚቻል የኢንቨስትመንት መነሻ ነው። ሌላው ደግሞ ሊኩዊዲቲ ያለው ሲፈልጉት በፍጥነት ወደ ጥሬ ገንዘብ የመቀየር አቅሙም ከፍተኛ ነው። የዋጋ መረጋጋት፣ የገንዘብ ግሽበት በሚኖርበት ጊዜ የወርቅ እሴት በኢኮኖሚ ላይ ያለውን የመግዛት አቅም ለመጠበቅ ይረዳል። ዛሬ ላይ የምንመለከተው በወርቅ ቤቶች መረጃ መሰረት በአማካይ ዋጋ የ4 ግራም ወርቅ በስንት እየተሸጠ ይገኛል የሚለውን እንዲሁም ደግሞ የገበያው እንቅስቃሴስ ምን ይመስላል የሚለውን እንመለከታለን። በተለይ ደግሞ በአዲስ አበባ በፒያሳና አካባቢው አሁንም ወርቅ አስተማማኝ የቁጠባ አማራጭ ነው። ገበያውስ ምን ይመስላል? በፒያሳ ያለው የወርቅ አቅርቦትና ፍላጎት እንዲሁም ደግሞ የውጭ ምንዛሪ ተጽዕኖን ከግምት ውስጥ በማስገባት 4 ግራም ወርቅ መያዝ ለብዙዎቹ እንደ አስቸኳይ ጊዜ መጠባበቂያ ወይም ደግሞ እንደ ኢመርጀንሲ ፈንድ በማገልገል ላይ የሚገኝ ነው። ወርቅ ስትገዙ መርሳት የሌለባችሁ ፒዩሪቲ። በዚህ ቪዲዮ ላይ ሁልጊዜ እንደምነግራችሁ ፒዩሪቲ ሳታረጋግጡ አትግዙ። የፈለገ ቢሆን ደረጃውን የካራት አይነቱን ማወቅ ማረጋገጥ አትርሱ። 18 ነው ወይ 21 ነው ወይ 24 ካራት ነው ወይ እሱ መለየት በገበያ ላይ ካለው የዕለቱ ዋጋ ጋር በማነጻጸር ትክክለኛ ኢንቨስትመንት ስለማድረጋችሁ እርግጠኞች ሁኑ። ያ እጅግ በጣም ትልቅ ቁልፍ ነገር ነው። ለገዢዎች የምነግራችሁ ነገር ወርቅ ለመግዛት ትልቅ ካፒታል ያስፈልገኛል ብላችሁም የምትጠብቁ ከሆነ ጊዜዎትን እየገደሉ ሊሆን ይችላል። 4 ግራም ወርቅ በየወር ወይም ደግሞ በተወሰነ ጊዜ መግዛት በአመቱ መጨረሻ ላይ ትልቅ የሀብት ክምችት እንዲኖራችሁ ሊያስችላችሁ ይችላል። ዛሬ የፒያሳን ገበያ እስቲ ወጣ ብላችሁ ቃኙ። አቅሙ የፈቀደውን ያህል መግዛት ይችላሉ። 4 ግራም ምናልባት ለአንዳንዶቻችሁ ቅንጦት ሊሆን ይችላል፣ ለአንዳንዶቻችሁ ደግሞ በጣም ምንም ማለት ሊሆን ይችላል። ነገር ግን አሁን ላይ በመግዛት ለወደፊቱ ይቆጥቡ። የምነግራችሁ ነገር የ4 ግራም የሚመዝን የወርቅ ንዋይ በእጅ መዳፍ ብታዩት በጣም ብዙ ላይመስል ይችላል። ነገር ግን ስሜቱ እንዲሁም ደግሞ ምናልባት ደግሞ ወርቅ በጣም በተወደደ ሰዓት ላይ በምትሸጡበት ሰዓት ላይ ያለው እሴቱ ከፍተኛ ነው። ዛሬ ላይ የ4 ግራም ወርቅ የ21 ግራም ማለት ነው በስንት እየተሸጠ ይገኛል የሚለውን ከመንገራችን በፊት ግን ቪዲዮአችንን እያያችሁ ቪዲዮን ላይክ ካላደረጋችሁ እንደዚህ አይነት ወቅታዊ የሆኑ ዕለታዊ የሆኑ ተአማኒነት ያላቸው መረጃዎችን የትም አታገኙም። ስለዚህ ቪዲዮዎቻችንን ላይክ ማድረግ፣ ሼር ማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። አሁን ወደ ዋጋው ነው የምንሄደው። ከዛ በፊት ግን ዋጋን ብቻ ነግራችሁ ቀጥታ ሱቅ ሄዳችሁ እንድትገዙ አይደለም። ምን አይነት ነገርን ማድረግ እንዳለባችሁ ቀድሜ ልንገራችሁ። መጀመሪያ እንደነገርኳችሁ ካራትን መለየት። ወርቅ ለመግዛትስ የምትፈልጉት ምን ያህል ግራም ነው? ምናልባት የ4 ግራም ካራትን የ4 ግራም ዋጋን ካወቃችሁ በ21 ካራት ምናልባት እናንተ የ24 ካራትን መግዛት ፍላጎት ከሆነ ምርጫችሁ ማለት ነው
ግራሙን መቀነስ ትችላላችሁ። የ21 ካራትን 4 ግራም ከመግዛት የ24 ካራትን 2 ግራም መግዛት ደግሞ የበለጠ አዋጭ እንደሆነ ማሰብ ይኖርባችኋል። እሱ ብቻ አይደለም። የ21 ካራትን 4 ግራም ከመግዛት ይልቅ ደግሞ በርከት አድርጎም ደግሞ አነስተኛ ካራትን መግዛት እንደ ምርጫችሁ ማለት ነው። ያም ሆነ ይህ አሁን ላይ ወርቅ እጅግ በጣም አሪፍ በሚባል ደረጃ የሚሸጥበት ዋጋ ነው። ነገር ግን መርሳት የሌለባችሁ ነገር የወርቅ ዋጋ ሁሉም ተመሳሳይ አይደለም። በተለይ ደግሞ ኦፊሻል በሆነ መልኩ የሚነገራችሁ የወርቅ ዋጋ ካልሆነ በስተቀር የተሰራ ዋጋ በቪዲዮ ላይ እንደምትመለከቷቸው የተለያየ ዲዛይን ነው ያላቸው። ምናልባት ግራማቸው ተመሳሳይ ቢሆን እንኳን ነገር ግን የመስሪያ ዋጋ የሚባል ነገር አለ። በመስሪያ ዋጋ የተነሳ ከፍተኛ የሆነ ልዩነት አላቸው። በአንድ ግራም ነው የማሰሪያ ዋጋ ካልኩሌት የሚደረገው። ምናልባት እናንተ የምትገዙት የ4 ግራም የ21 ካራት ወርቅ ምን አይነት ነው? መካከለኛ ዲዛይን ከሆነ የ21 ካራት 4 ግራም ወርቅ እስከ 124,000 ድረስ ይገኛል። መካከለኛ ከሆነ ማለት ነው። ይህ ማለት 21 ካራቱ 1 ግራም ወርቅ 31,000 ከሆነ ነው። ይህ የነገርኳችሁ ደግሞ በውጭው መሆኑን ልብ በሉ። በሀገር ውስጥ ከሆነ 28,000 ድረስ ማግኘት ትችላላችሁ። ነገር ግን እዚህ ጋር ልብ ማለት ያለባችሁ ነገር ምናልባት መካከለኛ ከሆነና አነስተኛ የሆነ ዲዛይን ካለ ነው። ዲዛይኑ ከፍ ካለ ለዲዛይኑ የምከፍሉት ዋጋ ከፍ ይላል። ምናልባት እስከ 32,000 ሊሄድባችሁ ይችላል። ምናልባት የ32,000 ደግሞ በአራት ስታበዙት ወደ 128,000 የኢትዮጵያ ብር የ4 ግራም የ21 ካራት የተሰራ የውጭው ሊያስወጣችሁ ይችላል ማለት ነው። ምንም እንኳን የጥሬው ወርቅ ዋጋ ቢቀንስም የመሸጫ ዋጋም ደግሞ ቀንሷል። ነገር ግን የነገርኳችሁ ደረጃው ከፍ ያለ በጣም ዲዛይን ያለው የወርቅን ዋጋ ነው የነገርኳችሁ። ምናልባት እናንተ ምርጫችሁ መካከለኛ አነስተኛ የሆነ ዲዛይን ከሆነ አነስ ባለ ዋጋም ከዚህ በታችም ልታገኙ ትችላላችሁ ማለት ነው። ስለዚህ በምትጠይቁበት ሀገር በምትገዙበት ከተማ ላይ ሆናችሁ ወርቅን ለመግዛት ስትወጡ አንድ የሆነ ወርቅ ቤት ብቻ ገብታችሁ ገዝታችሁ አትውጡ። 2፣ 3፣ 4 ወርቆችን ቤቶች በማነጻጸር ዋጋን ማየትና በደንብ ቼክ አድርጎ መግዛት እንግዲህ የሁል ጊዜም መክሬ ነው ማለት ነው። ዛሬ እንግዲህ የ4 ግራም የ21 ካራት ወርቅ እንደነገርኳችሁ በ128,000 እስከ 124,000 ድረስ ባለው እየተሸጠ ይገኛል። ይህ ማለት በግራም ከ31,000 እስከ 32,000 ነው በምሽት ላይ የሚገኘው ማለት ነው። የዛሬ መረጃችን ይህንን ይመስል ነበረ። በሌሎች ተመሳሳይ የሆኑ መረጃዎች እንገናኛለን። ቪዲዮአችንን ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ ተመኘን። ቸር ሰንብቱ።